$100 ቦነስ ምንም ዲፖዚት ሳታደርጉ ምንም ሳትጠየቁ የምታገኙበትን እድል አመቻችቼላችኋለሁ። ኤቢቴክ ለሁለተኛ ጊዜ እንግዲህ ተዘግቷል። አፒል ጠይቄያለሁ። ከመለሱልኝ ይሰየው፣ ካልመለሱ ግን በዚህ ቻናል ስለ ትሬዲንግ እና ሜክ መኒ ስለሆኑ ቲፖች የምሰራላችሁ ይሆናል ማለት ነው። ስለዚህ 1000 አስገቡ፣ ለሌሎች ጓደኞቻችሁ ሼር አድርጉላቸው። በተለይ ትሬድ ለሚሞክሩ ሰዎች፣ ኢንቨስትመንት ለሌላቸው ሰዎች በጣም አሪፍ እድል ነውና ይህንን እድል እንዲጠቀሙበት ሼር አድርጉላቸው። ስለዚህ ዛሬ እንዴት $100 ገብቶልኝ ነው አሁን ማወራችሁ። ይኸው ከገባልኝ ከ20 ከ30 ደቂቃ በኋላ ሳፖርቶችን አውርቼ ምናምን ነው የሞር እርግጠኛ ለመሆን ከዛ አንድ ትሬድም ገብቼ ነው እያወራኋችሁ ያሉት ማለት ነው። ስለዚህ ለአንድ ወር ነው የሚቆየው። ለአንድ ወር ማለት ዛሬ ከገባችሁ የዛሬ ወር ኤክስፓየርድ ያደርጋል። ፌል ካረጋችሁ ያው የእነሱ ብር ነው፣ ፌል ታደርጋላችሁ። ካሳካችሁም ደግሞ ትርፍ ካገኛችሁ ያንን ትርፍ ማውጣት ትችላላችሁ። ግን ትርፉን ለማውጣት 30 ሎት ቢያንስ በአንድ ወር ጊዜ ውስጥ ትሬድ ማድረግ አለባችሁ ማለት ነው። ስለ ሎት አስረዳችኋለሁ። ትሬዲንግ ቻናል አለን ኤፕትሬድስ የሚባል እዛ ላይ ፖስት አድርግላችኋለሁ። ወይ ደግሞ ሎት ማለት ምን ማለት ነው ብላችሁ ሰርች ብታደርጉ ቶፒካችን ስላልሆነ ነው። ስለዚህ በቀን አንድ ሎት እንደመጠቀም እንደማለት ነው። 30 ሎት በአንድ ወር ብቻ ነው እንግዲህ ያየሁት መስፈርት እሱ ብቻ ነው። እንዴት እንደምትወስዱ $100 ቦነሱን ምን ዲፖዚት ነው፣ ዲፖዚት አይጠይቅም። እንዴት ዊዝድሮው እንደምታደርጉ ሌላ ጊዜ ነው የምሰራላችሁ ካተረፍን በኋላ ማለት ነው። ስለዚህ ጓደኞቻችሁን ሼር አድርጉላቸው። ይህን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ፣ ሊንኩን አስቀምጥላችኋለሁ። በቀጥታ እንዴት እንደምንገባና እንዴት ሬጅስተር አድርገን KYC ፈጽመን ከዛ በኋላ በ30 ደቂቃ ባልሞላ ጊዜ ውስጥ እንዴት እንደምንወስድ አሳያችኋለሁ። ሁላችሁም የቴሌግራም ቻናላችንን ተቀላቀሉ። ዩቲዩብ ቪዲዮዎቻችንን እያሳደደብን ነው። ሜክ መኒ ላይ ቴክ ቲፖችን ለምንሰራ ሰዎች ትንሽ ያስቸግራል ማለት ነው። እስኪ ዛሬ 1000 እንድታስገቡኝ ይፈልጋለሁ። $100 ቦነስ ሰጥቻችሁ 1000 ካላስገባችሁኝ በጣም ኪሳራ ነው። ስለዚህ እንቀጥል። ደግሞ $100 ቦነስ የምታገኙበት አሪፍ የሆነ እድል ሁላችንም እንጠቀምበት የሚገባ አሪፍ እድል ነው ይዤላችሁ የመጣሁት። እዚህ ጋር መመዝገብ ነው የሚጠበቅባችሁ እናንተ መመዝገብ ነው እዚች ጋር። ከዛ ይችን ክሊክ ታደርጋላችሁ። ኮንቲኒው ጎ ቱ ሪፈራል ኮድ የምትለዋን ይችን ሪፈራል ኮድ አስገቡ። እኔ የምሰጣችሁን ሪፈራል ኮድ አስገቡ ቦነስ ለማግኘት ግዴታ ነው እሱ። ከዛ ኮንፊርሜሽን ኮድ ወደ ኢሜል አድሬሳችን ይልክልናል። እዚህ ጋር ተመልሰን እቺን ኮንፊርሜሽን ለሁላችሁም የተለያየ ነው የሚልክላችሁ። እሱን አስገቡለት እዚህ ጋር። ከዛ ኮንፊርም እንለዋለን። ኮንፊርም ካልነው በኋላ እዚህ ጋር ያመጣልናል። ፐርሰናል ኤሪያችን ነው ይሄ ሎጊን የምናደርግበት ማለት ነው። እዚች ጋር ከገባን በኋላ አሁን እንደምታዩት አካውንታችን 00 ነው። ቦነስስ የሚለውን ክሊክ ታደርጋላችሁ። ቦነስስ የሚለውን ክሊክ ስታደርጉ ጌት ኦን ጉግል ፕላይ ስቶር ይላችኋል። እችን ክሊክ ታደርጉና ፕላይ ስቶር ላይ ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁት በኋላ ኦፕን ትሉታላችሁ። ቅድም የሰጣችሁን ፓስዋርድ እንዳረሱ ሎጊን ለማድረግና ቦነሱን ለማግኘት በዚህ በኩል ስለሚመች ማለት ነው። እዚሁ ላይም ሬጂስተር ማድረግ ትችላላችሁ ባይዘው። ከዛ በኋላ ትርፉን ነው የምታወጡት። እሱም በደንብ እነግራችኋለሁ። ከዛ እዚች ጋር ኢሜል አድሬሳችንን እናስገባ። ከዛ ወደ ኢሜል አድሬሳችን አሁንም ኮድ ይልካል 720 ኮዱን አስገብተናል። አሁን ፓስኮድ አስገባ ይለኛል። ቁልፍ ማለት ነው። ፓስኮድ የፈለጋችሁትን አስገቡ። እዚህ ጋር እናንተ ነው የምታስገቡለት። ከዛ ተች አይዲ አሻራ ከፈለጋችሁ ያው ስትከፍቱ እንዲቀላችሁ ነው። አካውንት ከከፈትን በኋላ እዚህ ጋር የMT4 አካውንት ያስፈልገናል። ትሬዲንግ ቦነሳችንን ለማግኘት ማለት ነው። ቦነሳችንን ለማግኘት እዚህ ጋር 3 ሰረዟን ከነካን በኋላ ቦነስ የሚለውን እነካለን። ከዛ ኖ ዲፖዚት ቦነስ የሚለውን እነካለን። ከዛ ቬሪፊኬሽን ቬሪፋይ ማድረግ አለባችሁ። ቬሪፋይ እናደርጋለን። ናሽናል አይዲ ካርድ አለው። ከዛ አሁን እዚህ ጋር አይዳችንን እናስገባለን ማለት ነው። እናንተ ከፈለጋችሁ ፓስፖርታችሁን ማስገባት ትችላላችሁ።
አካውንታችን ቬሪፋይ ሆኗል አሁን ማለት ነው። ሶ አካውንት ከከፈትን በኋላ እዚህ ጋር የኤምቲ4 አካውንት ያስፈልገናል ትሬዲንግ ቦነሳችንን ለማግኘት ማለት ነው። ቦነሳችንን ለማግኘት ቦነስ የሚል አለ አይደል? እዚህ ጋር ኖ ዲፖዚት ቦነስ የሚል አለ። ከዛ የኤምቲ4 አካውንት መክፈት አለብን። ስለዚህ እሱን እንከፍታለን ማለት ነው። ኤምቲ4 አካውንት እንከፍታለን። ሶ ትሬዲንግ አካውንት የሚል አለ። በቃ ይችን እንዳለች ትተዋታላችሁ ማለት ነው። እንዳለች ከዛ ኮንቲኒው። ሶ ቦነሱን የምናገኘው ኤምቲ5 ላይ ሳይሆን ኤምቲ4 ነው ብለውኛልና ኤምቲ4 አካውንት እንከፍታለን ማለት ነው። ስለዚህ ኦፕን አካውንት እንለውና ኦሬዲ ይውላችሁ እዚች ጋር ስትገቡ አሁን እዚህ ጋር ምንም የለም አይደለ? ስለዚህ ማኔጅ አካውንት ብለን እነሱ የሚሰጡንን አካውንት እዚህ ጋር ፕላስ ብለን እዚህ ጋር ነው የምናስገባው። ሎጊን ቱ ኤግዚስቲንግ እንልና ብሮከሩን እዚህ ጋር እንፈልጋለን፣ እዚህ ጋር ነው የምናስገባው ማለት ነው። ስለዚህ ወደ እነሱ እንመለስና ኦፕን ትሬዲንግ አካውንት ትሉታላችሁ። እንደምታዩት ሜታ ትሬደር 4 መሆን አለበት። እዚች ጋር ዳይሬክት ኤፍኤክስ የሚል መሆን አለበት። ተናኩና ከዛ ኮንቲኒው ትሉታላችሁ። ከዛ ልክ እንደዚህ ሲመጣላችሁ እንደምታዩት ፓስዋርድ እና ሎጊን የምታደርጉበት እንትን ይሰጣችኋል አይደለ? ስለዚህ እችን ኮፒ ታደርጉና እዛ ትወስዷታላችሁ ኤምቲ4አችሁ ላይ ማለት ነው። እዚህ ጋር ብሮከሩ ያው ሰርቨሩ ብሮከራችሁ ኤክስቺፍ ፍሪል የሚለውን ትነኩታላችሁ። ከዛ ሎጊን እችን ታስገባላችሁ። ፓስዋርድ እዛው ላይ እየሰጣችሁን ፊት ለፊቱ ጋር ሄዳችሁ ኮፒ ከዛ እዚህ ጋር ታስገባላችሁ ፓስዋርድም ከዛ ሳይን ኢን ከዛ ሴቭ እናደርጋለና አሁን ጨረስን። ስለዚህ ወደ ኤክስቺፍ እንገባለን ማለት ነው። ወደ ኤክስቺፍ ከገባን በኋላ ሶስት ሰረዟን እነካና ቦነስ እንለዋለን። ኖ ዲፖዚት ቦነስ የሚለውን እነካለን። ከዛ እዚህ ጋር የኛ የትኛው ነው 80 ያለበት መጨረሻው ይሄኛው ማለት ነው። አክሰፕት እንለውና ኮንቲኒው ኮንቲኒው እንለዋለን። ሰክሰስፉሊ ክሬዲት ዱሯል ወደ አካውንቱ ይላል። ከዛ በኋላ አሁን ቼክ እናድርግ። እዚህ ጋር ገብተን ዋው $100 ይሄው እግዚአብሔር $100 ዲፖዚት በቀጥታ ገብቶልኛል ማለት ነው። ኖ ዲፖዚት ቦነስ። ስለዚህ በዚህ መልኩ አግኝተን አሁን ትሬዳችንን እናጧጥፈዋለን። እንግዲህ ዊዝድሮ ማድረጉንም ሁሉንም ነገር የማሳያችሁ ይሆናል ማለት ነው። ትሬድ አድርጋችሁ ነው ዊዝድሮ ማድረግ የምትችሉት። በእርግጥ ለዛ ነው። ይመቻችሁ።